ሽመላሽ ለጋስ አንዳንዶች አርቲስት ነው። እሺ ሽምዬ ነው የሚባለው። ሽምዬ እንግዲህ አንጋፋው አገር ፍቅር ቲያትር ቤት ብዙ አመት ሰርቷል እና እስቲ የነበረውን ቆይታ አሁን 100ኛ ዓመቱ ላይ ሲደርስ የተሰማ ስሜት እንዲህ አንተን ማንነት እስቲ ግለጽልኝ። እንግዲህ የዛሬ 48 ዓመት ነው እዚህ ላይ ሰርቻለሁ። እስቲ ያሳየኝ እሱ ጋር ያለው እዚህ ጋር ሰርቻለሁ። እስቲ ቲያትሮቹ ምንድን ናቸው? ፖለቲካና ፖለቲከኛ። እሺ ያኛው ታጋይ ሲፋለሙ ይሄ ፖለቲካ የደካሞች እዚህ ጋር ሰርቻለሁ። የትርጉም ላይ ሰርቻለሁ። ጋሽ ምናምን ጋር ሰርቻለሁ። ይሄ እንግዲህ ሴሉን በ65 ዓመት ተቀጠሩ የተባባሉ ቲያትሮች እዚህ ላይ ሰርቻለሁ። እዚህ ላይ ሰርቻለሁ። ምን ቀረ ታዲያ? ሽምዬ ግን ያኔ እንደዚህ ቲያትር ሲሰራ የነበረው ሁኔታ ምን ይመስል ነበር? የዛ ጊዜ ቲያትር ሲሰራ የመድረኩ ዲስፕሊን፣ የሙያው ዲስፕሊን ነበር። አለባበስሽ ራሱ የዛ ጊዜ ሳንቲም አይደለም የሚጠበቀው። መድረክ ላይ ወጥቼ ለህዝብ ሰርቼ ቲያትር ሰርቼ ታይቼ የህዝብ ጭብጨባ ብቻ ነበር ይባላል። ዛሬ ገብቼ በመድረክ ሳንቲም አግኝቼ መድረክ ላይ ለመውጣት ብቻ የመድረኩ ፍቅር ያንን እኛ አግኝተነዋል። ቀጥቱም እግዚአብሔር ይመስገን መድረክን አግኝተነዋል። ሽምዬ ከተዋናይነት ባሻገር ባህል ትጨፍራለህ፣ ትዘፍናለህ፣ ታሰለጥናለህ። ያ ነገር እንዴት ነው? ወዴት ነው? ወደ ቲያትሩ ነው ወደ ሙዚቃው የምታደርገው? እንግዲህ የዛ ጊዜ እኔ በመሰረቱ ፍቅሩን ብቻ ነው እንጂ ጥበቡን ይዤ አይደለም የመጣሁት። አላውቀውም። ወደ ቲያትር ቤት ስገባ የሙያን ፍቅር ብቻ ቤት የሚባል ነገር አለ። ዘፋኝና የሚገባው ዘፈን ሲሉ ለካ ህግ አለ። ያን ህግ አላውቀውም ነበርና በድምፃዊ ዘፋኝነት ተቀጠርኩ። ወዲያው ትንሽ ቆይቼ እና አንዱዓለም ሲሉ ተወዛዋዡ በተቀጠርኩ በ5 ዓመቴ አሰልጣኝ ሆንኩ። እስካሁን ድረስ በማሰልጠን እገኛለሁ። መንግስት የሚያውቀኝ በአሰልጣኝነቴ ነው። ህዝብ የሚያውቀኝ በአክተርነቴ ነው። የተቀጠርኩ ደግሞ ድምፃዊ ዘፋኝነት። ሽምዬ ቀስ ብለህ ድምፅህን አንድ ዘፈን ስትቀጠር የዘፈንካትን ዘፈን እስኪ በውዝዋዜ የተወዛወሽ አንቺ ምን ሆፌላላ ድንበላ ላይ የዳውመምዬ እንደነይ ዙር በዞር እንደነይ ዙር በዞር እንኳን የወደደሽ አየሸሜ ነጽቤን ነበር ያዘፈው። ኮቪድ ባይም ጥብጥብ ሽምዬ ለዚህ መድረሱ ታዲያ ምን ስሜት ተሰማ? እግዚአብሔር ይመስገን፣ ክብሩ ይስፋ ለመድኃኔዓለም። ጓደኞቼ አብረውን የተቀጠሩ ሁሉ አልቀዋል። እኔ ብቻ ሳላገኝ ሳላጣ ጤናዬን አግኝቼ ክብሩ ይስፋ ከመድረክ ሳልወርድ 48 ዓመት አሁንም እየሰራሁ ነው፣ እያሰለጠንኩ ነው። ክብሩ ይስፋ ለመድኃኔዓለም እየሰራሁ ነው። አሁንም እዚህ አግኝቼ ሰላመት ይቼ ተጋባዥ አይደለም። እግዚአብሔር ይመስገን ለእኔ የሰጠ ለማንም አልሰጠም። እንደው እስኪ ገጠመኝ አልነበረም? እንደው በስራ ደግሞ 1-2 ገጠመኝ እንደው የሚያሳዝንም ብዙ ገጠመኝ አለ። እኔ በተቀጠርኩኝ በሚያዝያ ተቀጥሬ በሰኔ ኬንያ ሄጃለሁ ከንጉሱ ጋር በሰው ፓስፖርት እሳቸው ጋራ በሰው ፓስፖርት ኬንያ ደርሼ ተመልሻለሁ። ወዳው አዝርባ የሚባል ድራማ እየሰራን እያለን ክበቡ ፈረሱ። እዛ ነበር የምንለማመደው። መድረኩ ክበቡ ላይ እሁድ ለብቻ የሚከፈት በጣም ንጹህ ነበር። የዛ ላይ መድረኩ ዴኮሬሽን ተሰርቶ ሲኔሪ ተለቅሞ ተብሎ እከል ያለልሽም አንዱ ሰውዬ ግጥም ነግረዋል እንድበል ብለዋል ይልልኛል። እምቢ ካለ በለው ብለውኛል። እዛ ገባ ልክ ሲመጣ ያስኩት እሱ
ያስኩትና ግጥም ነገሩ ወደ መድረኩ ጫፍ ላይ በል እንጂ አትንም ዳስ በሽም መድረክ ቀድጄ አበራ ነበር አንተ ባራገደለው ባሻ ይላሉ ዘጋ በል እንድጉ አዳኛ መንገድ ያለ ምን አገኘው እውነት ነው አልኮ አላቆረኩ ይገለኝ ሳራ ተክሊ ወጣውና ተይለካይ ነበር አንተ ስራ እንጂ ሰው ተደበደባለ እንደዚህ ወይ ጋሽ እኔ እውነት መሰለኝ ደግሞ ባላብኝ ማለት ካልኳቸው ካቆይ ዝም ብለው እሳቸው አቆዩኝና ጠሩት እኔ ነኝ ያስደበ የማያውቅ ሰው አስገብቻ ስምታይ ይከታልኝና በመሰለ አደረጋሽ በቃና አጥሯ ተባለ ግርማሽ ሊመጡ ጠራኝ ጉልበት እስከዛ ድረስ ሰው ያወደ እንዴት ደስ ያለ ተደረበታለሁ ተቆልበታለሁ እዛ ነው ተደረ እዛ ነው የተሞሸው እኮ እሺ አሁን ለምሳሌ በ72 ዓመተ ምህረት ያዘንኩበት ራሱ ነው ቀለማወርቅ ደበበ ሲወጣ ከዛ ቀለማወርቅ ደበበ ማለት ጨው የሚበላ የማይገባበት አንድ በሷ ዜና ሌላው ተስፋዬ ለማ አሜሪካ ጥሪ የተባለ በጣም ነው ያዘንኩት ለዚህ ጥበብ እነሱ ሰዎች ያስፈልጉ በጣም ያዘንኩት ሽምዬ አላቀቅ ስራ አለ አሁን እስቲ ለትውልዱ ቲያትርን ከማስቀጠል አንጻር ምን ትመክራለህ? ለሀገራችን ህዝብ ትመኝላታለህ? ወደ ስራ ልትገባ ኢትዮጵያዊነት ስሜቱ ተሸርሽሯል። የኢትዮጵያዊነት ስሜቱ የኢትዮጵያዊነት ክብሩ እያጣ ያ ይሰማል። እንደው ወደ ድሮ ቢመለስ ይህች ሀገር አትርቅ። ይህች ሀገር ፈጣሪ ያላት ጠባቂ ስላላት ምንም አትልም። ትውልዱ ግን እየተሸረሸረ በተለይ ድሮ መጽሐፍ ነበር ትውልዱ አሁን ሞባይል ከኔ ጀምሮ መጽሐፍ የሚያነብ ሰው አሁን መጠጥ ቤት ቁጭ ብለን እንደዚያ ስንሄድ እናነባለን። ቶክስ ላይ ቁጭ ላይ ይነበባል። አሁን ሞባይል ከኔ ጀምሮ ያሻሽሎናል። የማንበብ ፍላጎታችንን የማንበብ ፍቅራችንን ቀንሶብናል። ወጣቱ ደግሞ መማር አለበት፣ ማወቅ አለበት። እውቀት በጭንቅላት እውቀት መያዝ አለበት። አሁን ይቀማል፣ ያጨሳል፣ ይጠጣል፣ ይቆምራል። ከዚህ ሱስ ይችን ሀገር ለባለ ምናስረክባት ተረካቢ እንዳታጣ ይቻላል። እኛ ከአባቶቻችን ከላይ ተረከበ እና ደግሞ ምናስረክበ ያ በዚህ ጥበብ ሆነ ያስተማርኩ ዋዚ ያስተምራለሁ፣ ያትራ ያስተምራለሁ፣ ህጻናትና ሚስኔ ያስተምራለሁ። የማስተምረው ነው ይህን እየነገሩ ዲስፕሊን ይመድረክ እና ሀገራችን ኢትዮጵያ የምትባል ሀገር እኔ ወቅቱ ጋር 8 ቀን መቆየት እንዴት ያማል። ናይጄሪያ 2 ወር የቆየሁት አልቅሼ እንጀራ ይናፍቃል። አሁን እንኳን ይሄዳል በሳምንት ያም 2 ቀን እየመጣለ ተባባል ሚኒስቴር በኩል ይህች ሀገር እኔ እንጃ እንደኔ ደምሽ ውስጥ እንዳለች እንኳን አላውቅም። እኛ ባንዲራ አንዳንዱ ሳይ ባይ ዝግፍ ድንገት ባንዲራ ሳያት የሆነ ነገር ውርር የሚያደርግ ነገር ከነባችን ጋር ያለ እና ይችን ባንዲራ እየናቁት ይችን ባንዲራ ለአንድ ሰው ሲያቃጥላ ይቻላል። ሲያቃጥላት አይቼ እንደ አልቀሻለሁ። በሆነ ወይ ምነው አምላኬ ምንድነው ብቻ እንደው ምነው አምላኬ ለምን ታሳይ በጣም ነው የተሰማኝ።
እና ያ እየተሸረሸረ ነው። ባንዲራ ፍቅር የሀገር ፍቅር እየተሸረሸረ ስለሆነ እግዚአብሔር እንደ ወደ እግራችን መልስ። አሜን። ሽምዬ እንግዲህ ሽምዬ እንደው ምንም ሳትል በፈቃደኝነት ለቃለ መጠይቅ የተባለ ብዙ ትምህርቶችን ነገር ስለነገርከኝ ተመልካቾቼ በአርቲስት ተሰማ በጣም አመሰግናለሁ። እሺ እሺ አባቴ። ውድ ተመልካቾቼ፣ ውድ የአርቲስት ተሰማ ተከታታዮች ከአርቲስት ሽመላሽ ለጋስ ጋር እንዲህ ቆይተናል። ከሽሜ ጋር በቅርቡ አንድ ቲያትር ላይ እንገናኛለን የሚል ግምት አለኝ። ስለዚህ ከእግዚአብሔር ጋር እንገናኛለን። ስለዚህ ከሽሜ ጋር የነበረው ቆይታ በዚሁ ያበቃለሁ። ሳምንት ደግሞ በሌላ እንግዳ እስክጠብቃችሁ ድረስ እንደ አባቶቻችን